በዚህ ዓመት ጥሩ ውጤት ያመጡትን ልጆች ቸርች ለምን ትምህርት ቤት ብቻ እኔም እሸልማቸዋለሁ ጎበዝ እንዲሆኑልኝ እኔም እፈልጋለሁ ብላለች። ስለዚህ ሊሸለሙ ነው። ከ1 እስከ 5 የወጡት ራንክ ያወጡ ልጆች እዚህም ይሸለማሉ ማለት ነው። እግዚአብሔር ይባረክ። የስጦታ ጊዜ ይሆነናል። ስጦታውን እንግዲህ የሚያሰናዳልን አንደኛ የወጡ ብዙ ልጆች አሉ። እስኪ እነማን ናቸው? ኧረ የሚገርም ነው። አጨብጭቡላቸው እስኪ። ዘንድሮ ወደ 13 አካባቢ ምናምን ናቸው አጠቃላይ ደረጃ ውስጥ የገቡት። ቅድም ቃል ገብተዋል። ቢያንስ 30 ሰው የሚመጣው ዓመት ላይ 13 ነናረል ከእጥፍ በላይ ሆኖ ወደ 30 ሰው ከ1 እስከ 5 አይደለም ከ1 እስከ 3 ያለውን ቦታ እንይዛለን ብለዋል እና ከፍታውን እንቆጣጠራለን እያሉ ነው። ስጦታው ምንም ይሁን ግን በወላጆች ፊት ቤተክርስቲያን ሪኮግኒሽን ስትሰጥ ትልቅ ነገር ነውና ስጦታው ተዘጋጅቷል። ስጦታውን የሚሰጥልን ወይም የምትሰጥልን ማንን እንዲያብስ? አስተማሪያቸው የህፃናት አገልግሎት ላይ በጣም ብዙ ኮንትሪቢዩሽን ስታደርግ የነበረች እህታችን ኢየሩሳሌም ይልማ አለቻለ። አጨብጭቡላት። ዌልካም። እግዚአብሔር ይባርክሽ። እግዚአብሔር ዘመንሽን ይባርክ። ባንቺ ደስ ይላል እና ትንሽ አፈን አርጓት ትላንትና እንደ ህፃናት ህብረት ጫን ብለናት እንድትመጣ ያደረግናት ትንሽ አመም እያደረጋት ነበረ። ግን በጣም የሚገርማችሁ በብዙ ቻሌንጅ ውስጥ የህፃናት ጋር ያላት ልቧ ሁሌም እንዳለ ነው እና ለአንቺ አሞኛል ስትል ሌላ ሰው ለምርጫ አልታየኝም። ያ ማለት ሰው የለም ማለት ሳይሆን በጣም ብዙ ኮንትሪቢዩሽን ስላላት ለዛ ነው እና እንግዲህ በጣም እንወድሽ፣ በጣም ማከብርሽ። እሺ ስጦታውን ቶሎ አምጡልን። እግዚአብሔር ይባረክ። አሜን። እግዚአብሔር ይባረክ። እሺ ተሸላሚዎች ይኖራሉ። በዚህ አጋጣሚ የትምህርት ዝግጅት እኔም አንድ ተማሪ የግድ መገኘት ስላለብኝ በዛ ሄጄ በጣም ደስ የሚል ነገር ነበር ያየሁትና ልጆቹ ሊሳቅ እያሉ ሲመጡ ሽልማት ይዘዋሉ። እንትናም እኮ ተሸልማለች፣ እንትናም ተሸልሟል። ትምህርት ቤት ላይ በጣም ጥሩ ውጤት ነው ያመጡት። የሚገርማችሁ ደግሞ ቸርች ላይ ቅድማውን በብዛት መጽሐፍ ቅዱስ ጥቅስ የሚጠቅሱ ልጆች ናቸውና ቸርች ላይ በጣም ጥሩ አክቲቪቲ ያላቸው ትምህርት ቤት ላይ በቃ ማያሳፍሩ ልጆች ወደ መሆን እያደጉ ነውና እስቲ በድጋሚ ስለነሱ እግዚአብሔር ይመስገን። እሺ ከአንደኛ ክፍል እንጀምራለን። ሀና ጨነቃ አንደኛ ወጣለች። አታቸው እስቲ ቤተክርስቲያን አበረታታት ስላለባት እሺ ወደ ሌላኛው ተሸላሚ እንሄዳለን። አቤኒዘር መስፍን ከሁለተኛ ክፍል አንደኛ ነው የወጣው። አቤኒዘር መስፍን እሺ ቃል ኪዳን ገረሙ ከሁለተኛ ክፍል አንደኛ። እሺ ፍራኦል አማረ ከሁለተኛ ክፍል ሁለተኛ። ፍራኦል ቅድም በእንግሊዝኛ ሲያቀ
ሲያቀርብ የነበረው ልጅ ነው። እሺ ከሶስተኛ ክፍል ደግሞ ይድያ ይርጋለም በጣም ጎበዝ፣ በጣም ትውት ልጅ ይድያ ይርጋለም ሶስተኛ በመውጣት እሺ ከአራተኛ ክፍል ሶስተኛ በመውጣት ቪክቶሪያ ጌታ መሳይ እሺ ዲቦራ ሚሳኤል ከሶስተኛ ክፍል አራተኛ በመውጣት እሺ ስድስተኛ ክፍል ደግሞ ጽዮን ተስፋዬ ከስድስተኛ ክፍል ሶስተኛ በመውጣት በጣም አስተዋይ ልጅ ነች። እግዚአብሔር ስም የተባረከ ይሁን። ጀሪዬን ከመሸኘታችን በፊት ስንተኛ እንደወጣች ገምቱ። አንደኛ። እስኪ አጨብጭቡላት። የህፃናት ህብረት ያዘጋጀላት ነገር አለና ምንድነው? እስኪ ከፈተና የሚባል ነው አላውቅም። እንግዲህ እኔም አሁን እዚህ ለማየው ስለዚህ ሴናና ሀና ይሳቅ ሆነው ይሰጥበታል ማለት ይህ ስጦታ ምናምን ነገር ረዥም ጊዜ ምናምን ነገር ተዘጋጅተንበት ባይሆን ማለት ስጦታ ሲባል ለሰውየው ያለን ሪኮግኒሽን ማሳያ ነው እንጂ ምንም ይችላል ዝቅ ሊል ይችላል። አንዳንዴ ለህፃናት እኔ ምን አድርጋለሁ እስክሪፕቶች ይመጣሉ እና እስክሪፕቶ ያው ትልቅ የሆነ እንትን ሳይሆን ከመምህራቸው ታስቦ ስለተሰጣቸው ብቻ የሚሰማቸው ሪኮግኒሽን አለ እና አሁን ምናልባት ከእሷም አንጻር ብቻ ሳይሆን በየህብረቶቻችን ብዙ የሚደግሙ ሰዎች አሉና እግዚአብሔር ይባርካችሁ ማለት በጣም ትልቅ ነገር ነውና እኛ አሁንም ያንን እንትን የምንለው እግዚአብሔር ይባርክሽ፣ በጣም ተጠቅመንብሻል፣ እግዚአብሔር ብዙ ነገር ባንቺ ያደርጉልናልና ህፃናት በጣም ይወዱሻል። ኬኩን ከመቁረሷ በፊት ባለቤት እያለች እና ልምጣና አብሯት ይቆርሳል። ግን ይህንን እንትን ሳናበላሽ ምን ይላል መሰላችሁ? ዊ ላቭ ዩ ጄሪ። አንተ እንግሊዝኛ የጀመርን ነው እና ዊ ላቭ ዩ ጄሪ ይላል። ፓስተር ወደዚህ እና አብርሃት ኬክ ቁረስልን። ለአንተ ያልተቻለ ለአንተ ያቃተ ሌላ የአበባ ጊፍት አለን እና እስኪ ሀኒ ደግሞ የአበባ ጊፍት ስጭልን።
ማይክ ለእሷ ልስጣትና የኬኩ ጣፈንታም ትወስንልናለች። እንደገና ደግሞ የምትናገረው ነገር ካለ ደብል ልስጣት። እግዚአብሔር ይባርካችሁ። እስቲ እግዚአብሔር ይባርካችሁ በሏቸው። በጣም የልጆች አገልግሎት ትልልቅ ሰዎችን ከማገልገል ትንሽ የሚያስቸግር የአገልግሎት ክፍል እንደ ልጆች በጣም ትዕግስት የሚጠይቅ ብዙ ቀን የምታለቅሱባቸው ሌሊቶች እንዳለፉ አስባለሁ። ምክንያቱም ራዕዩን ውስጥ ያለውን ራዕይ በትክክል ተግባራዊ ለማድረግ እጅግ በጣም ትንሽ ያስቸግራል እና ከዛ አንጻር ብዙ ቃላት የለኝም፣ እንባ ነው የሚቀርበኝ። ልጆች በጣም ወዳቸዋለሁ። እስኪ እግዚአብሔር ይመስገን የልጆችን አገልግሎት በቸርችቱ ላይ ከባድ የሆነ ከእግዚአብሔር ጋራ ቀጥታ ራዕይ እንዳለው የምታውቁ አቮካዶ ወስዳችሁ ፕሬግናንት የሆናችሁ እርጉዝ አቮካዶ ወስዳችሁ እርጉዝ የሆናችሁ ምስክር ናችሁ። ልጆችን እግዚአብሔር በጣም ይፈልጋል። ምክንያቱም ተቀባይ ትውልዶች ስለሆኑ ቤተክርስቲያንን የሚረከቡት የወንጌሉን ዓላማ የሚያስቀጥሉልን ልጆች ናቸው። ጠላትም ደግሞ በጣም የሚፈልጋቸው ልጆችን ነውና እግዚአብሔር ስለዚህ አገልግሎት ይሁን። እግዚአብሔር አምላክ አስተማሪዎቻቸውን አሁንም እንደገና ለማገልገል ውስጥ ያለው ራዕይ ያላቸውንም እግዚአብሔር አምላክ ይባርካችሁ ለማለት ፈልጋለሁ። አላሰብኩም ይህንን ነገር በጣም በህይወቴ እንግዲህ ዳቦና ኬክ በጣም ወዳለሁ። አይ ይዛኔ ይህንኑ መልሼ ለህፃናት ክፍል ህብረት አብርቻለሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ። እግዚአብሔር ይባርካቸው።